እንዲያውም ይዞ ፍሬንድሺፕ ልንሄድ ነው። እኔ ተበላሸ እንዴ አንቺ ነኝ ማንሳውሽ ሄደሽ ጀምረሽ እያዩ ነው ወደዚህ ኤክስፖርት ኤርሲ ማለት ነው። በኦስ 2 ሰዓት አይሆንም ቁጭት አንድ ሰዓት ቦርሳ ውስጥ ያለው እንደው ታውቃላችሁ ቻፕስቲክ፣ ማበጠሪያ፣ ላይነር፣ ጃኬት ምንም የለም ሌላ እኮ ምን መሰላችሁ ዝም ብለን ሰው እየተከተለ ነው። እዛ ናቸው ብለን ካፕሎች ናቸውና ዝም ብለን እየተከተለ ናቸው። እነሱ ወደ ቤታቸው የሚሄዱ ከሆነ እየሄዱ ነው ማለት ነው። ቤታቸው ገባን አገባው እኔ በህይወቴ ኤርሲ ካላስወጣ በስተቀር የሚባል ምትሆን ሰውዬ በፍጹም ባለን አያስፈልገኝም። የባል ሪስፖንሲቢሊቲ በሙሉ እሷ ናት የምታደርገው። ስለዚህ እንዳትሰማት ማለት ታስፈልጋታለ እንዳትሰማት ያደርግልኛል ኤቭሪቲንግ ኮንትሪቢዩት እራት ታበላኛለች፣ በራይት ትሸኘኛለች፣ ነይ ስላት ከቻፍ ብላ ትመጣለች፣ መኪና ትልክልኛለች። ምን ባልጥቅሙ ብቻ ነው እያንዳንዱ ግንኙነት ከጥቅም ቤት መሰረተ ነው እኮ። ጥቅሙ ይሄ ብቻ ነው ወይ ነው? የባታ ለምንድን ምን አለው ጥቅም? ምን አለው ይሄ ከት ሲንግል ሆኖ መኖርም እስከ መጨረሻው ድረስ ማለት ነው ኖርማል ነው። አይ እሱም ደስ የሚልበት ነው፣ አንተ ተሽ መውለድ ደስ የሚልበት ነው። አንጁር እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። በጣም እንደምታውቁት በጣም ደህና ነኝ። እና የዛሬ ቪዲዮ የሚሆነው ምን መሰላችሁ? ፍሬንድሺፕ ልንሄድ ነው። ልብሴን ለብሼ መጥቻለሁ። ላሳያችሁ። ልብቆ ስነሳ ታዩታላችሁ። እና ባለፈው ፀጉሬ ዝናብ መጥቶት ነበረ ከስራ ስመለስ እና ስሪው ብላኝ ሜርሲ ሰራሁት። እና እዚህ ወደምርናለ እንደደረሽ እና እዚህ ጋር ዝም ብዬ ለፈለፍ ነበረ። በቃ ይበላሻል አይበላሽም። እና በጣም ተበላሽቶ ወይኔ ጉዴ እንዴት ነው ከረፈደ ነው በቃ ልክ ልንወጣ ስንል ፀጉሬ ያው ያምራል ብዬ ለለቀስኩት ከዛ ተበላሽቶ ቁጥና ምን ላርገው ብዬ ያለቀቀስኩ ነበር። እዚህ ጋር ግን ወሰንኩ እንዲሁም ቢሆን ለመልቀቅ ማለት ነው ምን ይመጣል ብዬ ምን ቀረኝ? ምንም። አሁን የፀጉሬን ነገር እስኪ ምን ትላላችሁ? ማብቂያው እየደረሰ ነው ፀጉሬ። ላሳያችሁ እስኪ ገና ጫማ አላደረኩም እና የዚህ ሱሪ ታሪክ ወይ ነግራችኋለሁ ከሜርሲ ጋር እሷን መስማት አለባት። እስኪ ፀጉር እስኪ ቆይ እዚህ ላይ ላሳያችሁና ሊያው ነው እስኪ ሊያው አንዴ አይ አሪፍ ነው። አየሁት ፀጉሬና ተመለስኩኝ። ጫማ አድርጌ ልምጣ በቃ ጃኬት እንይዛለን። ጆሮ ጌጥ ላረግ ሀብል ላረግ ነበረ እንትን እያለኝ አስቸገረኝ። እያቆሰለ አላርጅ ይሆንብኛል። ጫማዬን አልወደድኩት፣ ቀየርኩት ግን ስቲል አልወደድኩት።
ከዛ ደግሞ ጫማው አልተወለወለም ሲያስጠላ ቆሽሿል ነው የምላችሁ። ከዛ የሆነች እንትን አለች እሷን መያዝ ይኖርብኛል። ይቺን ይዣት መሄድ አለብኝ። ካልሆነ ፀጉሬ እንትን ይላል ይያያዛል። ገባችሁ? ታውት በኋላ ይገባችኋል። አትጨነቁ። ግን ፀጉሬ ነው ወይኔ ባረገው ጥሩ ነበረ ግን ገና ሲነካኝ ለምንድን ነው ያቃጥለኛል? በቃ ወርቅና ብር ነው የሚመጣው። ወርቅና ብር ይህን ውስጥ መክተት ከቻለ እንከታለን። ቦርሳ ውስጥ የሚገባ ይመስላችኋል? ጃኬት ወይኔ ማምሸት የለብንም ዛሬ በጊዜ ነው መሄድ ያለብን። ይሄ የሚገባ ይመስላችኋል? አውድ አይገባ። እንዴት ያስጠላል ግን ጃኬት መያዝ። ነው በእጄ ያዘው። ወይኔ ሞላው ማለት ነው። በእጄ ያዘው ወይስ ላይቭ ጥሩ ነበር። ላይቭ እኮ መግባት እችላለሁ ጋይስ። እዛ ለመግባት እሞክራለሁ። ቻለው ቦርሳ ውስጥ ያለው እንደው ታውቃላችሁ፣ ቻፕስቲክ፣ ማበጠሪያ፣ ላይነር፣ ጃኬት፣ ምንም የለም ሌላ እኮ። ግን አሁን ይሄ ዋሌቴን አውጥቼ ነው የቻለው። እዚህ ደግሞ መታወቂያ ምናምን ብዙ ነገር አለ። ምን ይሻለናል? ኧረ ሻሎ እንጂ ሜርሲ ማለት ነው። በኦስ 2 ሰዓት አይሆንም ቁጭ አንድ ሰዓት አሳንሽላት 1 ሰዓት ያስቀምጠችኝ የት አደባባይ ሆነ ቀናሪ ጃንጥላ ሊገለኝ ማለት እንዴ ጥሩ ተጠቀምተሻል። እጭት እሷ ታርካፕሮቻችን ተነስተው ሲነሱ በጣም ሲቀየሩ ያወጣኛቸው ለፊት ምናምን ብዙ ነበር እና ረጅም ሰዓት የጠበቅበት እና ያማታልኩ ሜርሲ ያ ፀጉሬን እንግዲህ ስለተበላሽ እስቲ ቀጥ እንዳለታ እንዴ እስቲ ዜናሽ ይስተቀል አይ ይቆል እስቲ ዙሪኒ ሊያው አንቺ መርጠሽ ታመጣለሽ ጋይስ እናንተ ምን ቻሉ ፀጉሩ አንቺ ዙሪ እኮ ነው ፀጉርሽ አረ ብላሽ ምንም አልሆነ ጌታ እንደውም ከባለፈው ይቆንጆ ነው። አይ ሜርሲ እኮ አታበረታታ እኮ ነው ብላችሁ እግዚአብሔር ምሪ ነው ጌታና ይሄ ንጭት ነው ያባለው ፓርቲ ለማ አወራሉ አያለው ነው ዶለት ተስማምቶታል። አወራ ይሄን ሱሪ ልንገራሽ ሹሪ ነው ያልኳችሁ ከኝ የስማይዛኝ ካልሆነማ ይሄንማ በኋላ ነው እዛው ውስጥ ነው የምነግራችሁ። ሰርፕራይዝ እንግዲህ ልንገርሽ ሜርሲ ሶቹን ቀርጾች ይመስላል ጂን ባነሳ አረ ምን አስተያየታ ምን ናችሁ ቀርጻል ነው የምንላቸው
ኧረ እዚህ አድርጊ በእናትሽ ንጽህት አታስደብድብኝ። እሺ ሰርፕራይዝ ልንገራት ዳመነ ኬስ ነው ፀሐይ የሚመጣው አንቺ ጋር እንጂ ኦኬ ስልኩ ላይ ነው አይደለም እባክሽ እሺ ልንገርሽ ሰርፕራይዝ ገምት አረኛል ፒሲ ተገዛው እና ፒሲ ነው ያልኩሽ ነበር ኦኬ ገምች ስታት አልገመተችም መንገድ ላይ ጥቂት ዋይ አንቺ ትናንትና ያወራዛል እኮ ደግሞ ይገርምሽ በቃ ጌታው ነው ይያልኩት ዛሬ እኮ ስዊት እኮ ነው የሚያደርገኝ አይስዌር ጌታ እና የምር ከልባችን ነው በእውነት ይቀበጥናል ትናንትና ያወራን ነበር ደግሞ የሚገርመው ፓርት ራሱ እያለቀስኩባቸው ነበር እኮ ደግሞ ትናንትና ደግሞ በቃ በራሷት እግዚአብሔር ይሰጥን ቻናል ያልካት እያልን ነበር አሁን ተገዛልኝ ወንድሜ ይገዛል ተገላገልሽ ናቲ ባርክ ባርኪውነት ይሄ ጥሩ ሰው እና አሁን ልንሄድ ነው አይበቃሽም ማረፉ አይ በቃ ከቱ በጣም በሳት ደግሞ አይሆንም ስማሚ እስኪ ሰዓቱን ልንገራቸው አንዴ ወይስ 11 ሰዓት ነው በቃ እንሂዳለን ለማንኛውም በቃ ባይ መንገዱን እናሳያቸዋለን አርፋጅ ያላችሁ አንዴ ኮሜንት ላይ አንቺ አርፋጅ ሁለተኛ ብታረፍች ማለት ነው ብላት አንቺ ቻፕስቲክ ልቀም አንድ ራሱ አመዳም ነው ማለት እንዴት በቃ ምን ይለው አንቺ ነው ይሄ ያኔ መስሎኝ ቆጥላ እዛ ማበጠር የሚሸሩ ያ እየነገርኳቸው በጣም እያሳኳቸው ነበር ትያለሽ አልሳቃችሁም እንዴ እናንተ እኮ ስቃችኋል እኮ ተጣመማችሁብኝ እኔ ልጣመ ምላችሁ አንቺ አሜን በሉ እስኪ አንዴ አሜን በሉ አሁን ደስ አድርጊ ጉድ እናቴ አያችሁ ሁሉ ነገር እኮ ናት ሜርሲ ላይቲ ምን በቃ ምን ነው ያለሽ ብቻውን ከሚቀመጥ ይልሽ አታወሪው ነበር የትኛው ዋጣይ ወይት ካንቺ መተሽ ራስ ማዋራት እሺ ጌታን ቻፍቻፋለ ማለት ቻፍች ዝናብ ቻፍች አረ በልምሽ በልሜ ነው አይደለም ሜርሲ ነው በሜርሲ ምክንያት ዝናብ ሊመጣ ነው ፊቴን በጃንጥላው ከድላለች ወዲህ ምን ታደርጋላችሁ መቼስ ችግር ይሻሉ ማለት አይደል በቃ ገዛልሻለሁ ሳወጣ በጣም ይወጣል እና ጢኒት እንዲወጣብሽ ብዬ ነው ወይኔ ዛሬ ጠምዳን ያዘችኝ ነው የምላችሁ ዛሬ ማሳሰቃያት ነው እሺ ወጣይት ላይቭ ልገባ ነበር በነሽን ሲስጠላ ዋይፋያችን ሳያራ ተበላሽ ነበር ልክ ነው ይወጣ ስለ እና ወደ ስንት ቀን ሙሉና ካርድ የገዛኒ መጠቀም ወስተኛላ ሙድልሽ መስይሽሻል እንዴ ወድጄ ነው እንዴ ይመስልሽ የከተው ነገር ይለኝ እና ባዶ እኮ ቦርሳ እኮ በቃ ቻፕስቲክ ላይነር ምናምን ማለት ነው ሌላ ምን ይኖራል ቦርሳ ድረስ ቦርሳ ሌላ ምን ይኖራል ቆይ ምን እንያዝበት ሌላ በኢየሱስ ስም ዝናብ ጌታ ነው ፀሐይና ዝናብ ፀሐይና ዝናብ አንድ ላይ ልጅ ውስጥ ነው እስኪ ያበር ምን አይነት ነገር ነው የሚሰራው እንትን ነው አቀራጣጠረኝ እዛ ጋር እኮ ተቀመጠች ነበር ያልኩት ቅድም አንቺ እያወራሁ ይታለ ፈሩጃ እና ምናምን አለ እዚህ ድሜ እኮ ነው እየኖረ ይሰግጣል ይኸውላችሁ መግቢያው ማለት ነው እዛ ጋር አለ የህፃናት ነው ብለን አለፍነው ከዛ በዚህ ጋር ደግሞ አለ አክቹሊ ህፃናት አይደለም እኮ አይደለም ግን ይሄኛው ነው እኛ ሞር የምንፈልገው ዝም ብሎ ነው ባዶ ነው ይሄኛው ነው እኛ ሞር ፈልገውና መሀል ላይ አስፋልት ከዛ የዛኛው መግቢያ የእግረኛ መግቢያ ነው ብላ እዛ ላይ መግባት ፈራኝ ከእንደገና እዚህ ክፈሉ እንባል ሰላም ከዛ ደግሞ እንጋራችሁ 200 ብር ነው ብለሽ ያመጣሽኝ ያለሽኝ እሺ ሶሶች ያልኩት መስሎኛል 200 ካልኩት በቃ አይምሮ ተበላሽቷል ስለዚህ 100 ሰዓት እንትን ትለው የምትከፍለው ታውቃላችሁ ስንታችሁ አለ እኛ አሁን ገና መግቢያውን አላወቅነው ለራሳችን ብዙ አይ ግን በዚህ እናገኘዋለን ያስባል የመኪና ቢሆን አስገቡን ችግር የለም አስገቡን መኪና እኮ ነው እኛ ከመከራ ምን እናዛለን የእግረኛ የላችሁ እዚህ ጋር እኮ ነው ግን አልገባን ነበር ሁለት ነው ግልጽ ማድረግ ነበረባቸው እኮ
ምን መሰላችሁ? ዝም ብለን ሰው እየተከተልን ነው። እዛ ናቸው ብለን ካፕሎች ናቸው እና ዝም ብለን እየተከተልን ናቸው። እነሱ ወደ ቤታቸው የሚሄዱ ከሆነ እየሄዱ ነው ማለት ነው። ቤታቸው ገባን። ሰይታችን እንመለሳለን። እንደሱ እየሄዱ ይመስለኛል። ለሜርሲ ልስጣት እስኪ ይመስላል። አንቺ ነሽ ሜርሲ ናት የምትከፍልልን። ባይዘው ኢንቨስተራችን እሷ ናት። ዛሬ ኢንቨስት ታደርግብናለች። መግቢያውን መጀመሪያ አትሩጫ ሜርሲ። ኧረ እነሱ አይደለም እባክሽ፣ እዚህ ሊቀጡ ነው። ወይኔ ጉዳችን አትሄድም። ሰዎቹ በእነሱ መስራቸው ሜርሲ ያስገደለችን እውነት ወይስ ትጠራቸውና አትሄድም ትያለሽ? እንዲህ ወደ ሳፋችሁ ኧረ ወላሂ እዚህ ጥራቸው አትሄድም ተጠራቸውን ታግም ሄዳችሁ ኧረ እየሮጥሽ ነው ሜርሲ በእናትሽ። አይዞሽ ስሜታዊ አትሁኚ ብዙ። እውነት በይ እኔ ይታየኛል እዛ ስንመለስ ሜርሲ ይታየኛል። ስንትና ስንት መንገድ አንድ ሰዓት ሌላ ቀን ወይኔ ጋድ በፍጹም አይሱን አሁን እንባካለን እኮ ሜርሲ እኮ ናት ለዚህ ምክንያት ቦታ እግዚአብሔርን በጊዜ መገናኘት ነበረብን። በጊዜ ቢሆን እኮ ኢማጂን አትሊስት እንኳን አንድ ሰዓት ላይ መፈለጊያ ቢሆን አንድ ሰዓት ፀጉሬ ተንፍስ በእናትሽ መተናል ግን መኪና መግቢያ ነው። እሺ እንገባለን ወይ ነው ጥያቄው እኮ ማለት ነው። ሰዓቱን አይተን አይ በላይ ነው እናንተ ካሉ 11 ተኩል ነው በላይ ነው እናንተ ካሉ አንገባም። በዚህ ኮን እንገባለን እኮ አሁን እኮ አስቢው ገና አሁን 4 ኪሎ ነው ቢያንስ ከዚህ ስንት ሰዓት እንመጣለን? በጣም ጨለማ ነው። ተኩል ከሆነ በጣም ሄዷል ሰዓቱ እኮ አንተ እኮ በጣም ሄዷል። 4 ኪሎ ለቢያንስ ራሱ ሄዶ ነው። በጣም ደግሞ አስቢው እንትን ነው እግር መንገድ አለው ብዙ ነው። ከዛ ስንቱን እናያለን። ባለፈው ልጅ በጣም ችኮላ ለስራት ሳንነሳ እንመለስ የሜርሲ ማርፈል ማለት ነው። ካሉ ሰዎች ናጤ ራሱ እንደ ጤነኛ ተቆጥራለች። ደግሞ አታፍርም እኮ እሷ እኮ ናት። ቀምጠን እግዚአብሔር እዚህ ጋር ምጥቁት አንሳሽና ለዛሬ ኧረ እኔማ ምን ታነሽኛለሽ? በቃ ከተመለስንማ ተመለስና ሌላ ቀን እንመጣለን። ሌላ ቀን እያልን አንመጣም ወይ ነገ ምናምን ነገ ቀጥታ እንመጣለን። ያ እንጂ ካልሆነ እስቲ በዛም ነው ይዛው ግን መግቢያውን ነው ዛሬ ማውቃችን አለበት። አንተ ነገ ወርዳት በኢየሱስ ይሄንን ትነግራቸው ነክቶት እየሰማሁ ይቀርሽ አይሰውሽ እንደ ይመስልሽ ታዲያ እኛ ደግሞ ጤነኛ አይደለም። በቃ መግቢያውን አወቅነው ልንመለስ ነው። ወደ ቤታችን እየሄድን ነው። ኧረ ነሽ አትሰቀቂ። ለምን እንዴ እንደዚህ ታደርጊያለሽ? አራት ሰቀቂ የሚመጡት እኮ ያዩኛል። የሚመጡት እኮ ያዩኛል። ይሁና ምን አገባቸው? ጌታ እራስሽ እንደዚህ ከሆነ መቼም ነው ማትጀምር። ሜርሲ እኮ ሞራል ስትሆን እኮ ማለት ነው ሊነግራቸው ታቸው እንደዚህ እኮ ኦሬዲ ያልፋሉ ስንጀምር ነገሩ ትዝም አላቸው። አሁን እንደዚህ ይልሽ እኔ እኮ ፎቶ ሲሆን እኮ ችግር የለብኝም። በቃ እኔ እኮ ፎቶም ችግር አለብኝ። እኔ ፎቶ እንኳን ችግር የለብኝም። ቪዲዮ ግን ሲሆን ችግር ይኖርብኛል። ነገ በዚህ ልብስ እንገናኝ። ከዚህ ቀጥለ ወይኔ ይሄ በጣም ውርደት ነው። ግን እኔ እኮ ዛሬ ብቻ ነበር እንትን ያልኩት ምን ከዚህ በላይ ተለፋለሁ ነበር። እኔስ ብትሉ መግቢያውን ብቻ ቀን እየተመለስን ነው። እቺን ቸርችቀር ስላችሁ ነበር ፈራው። ግን ናት ፌር ጌታን ቀን ብንመጣ ትላለች። ያረፈደችው እኮ እሷ ናት። ደግሞ አታፍርም። ቀን ብንመጣ እኛ የሚወጣን በሰዓት ተበልካለሁ። ዝም በይ አንቺ ሳን ይወጣሽ 9 ሰዓት ወይስ ምንና እሷ እኮ 11 ሰዓት እኮ ነው የመጣችው። በእውነት 11 ሰዓት መጣ። ቀን ብንመጣ ኖሮ ትለኛለች። 11 ሰዓት የመጣው እዚህ እኮ 150 ብር ነው የሚወስድ። ምንድን ነው ማያ ምን ሲኒማ ጌታም ለምን ሲኒማ እንትን ነው የሆነ እንዳ አሁን ሙሉ ስክሪን ነው በውስጥ በኩል። ኦኬ ነው ሲኒማ ነው። አይ ኖ ሲኒማ አይደለም ስልሽ የምታየው የሆነ ምንድነው ዶክመንተሪ ነው ያለው ምንድነው? ሲኒማም ቢሆን ናት። ሲኒማ ደስ አይልም እና ይኸው
ቲያትር ደስ ነበር ይላል የሚል ሸከተፍ እያልን በእግራችን እየሄድን እንግዲህ ጌታ እንደሆነ ተራመዱ ብሎ አዞልናል መሰለኝ። እኔ ከሜርሲ ጋር በተገናኘው ቁጥር በእግሬ መሄድ ግን ከብደውኛል በጣም አቅሜ በላይ። ከዚህ በኋላ በራይድ ከዛ በመኪና አሜን ነው። ወይኔ ሲያምር እናንተ ወይኔ ሲያምር ግሬስ እውነት አያምርም? እውነት ያምራል። ሜርሲ በተለያዩ ድንጋዮች በጣም ያምራል። ከዛ የሆነ ቀን ደግሞ የምንመጣው ማለት ነው የት መሰላችሁ? እነዛ ልጆች እንደዛ እንትን ብለው እዚህ ነው የሚቀመጡት። የሆኑ ሰዎች ተከትለን ማለት ነው ወርዳት እዛው ነው የተቀመጡት። ባይገርም እዚህ አልተቀመጡም። ቆይ እናሳያቸዋለን። አንቺ እኮ ያ ፍሬንድሺፕ እኮ ነው ሜርሲ። ጌታን በእውነት ይሄ እኔ ከሆነ አልገባኝም። ፍሬንድሺፕ እንዴት ነው? ሁለቱም ቦታ እንጠይቃቸዋለን ነገሽ። እንዴት ነው እዛኛውም ከፍለን ነው የምንገባው በዚህ እንትን ወይስ እንዴት ነው? ያኛው ለልጆች ብቻ ነው መሰለኝ። ትልቆች ወላጆች ናቸው የሚኖሩት ልጆቻቸውን ይዘው ይመስለኛል። ነው ስንት ሰዓት ነው? 20 ጉዳይ በ12 እንቀመጥ ወይስ በመሸ ሰዓት ነው እንቀመጥ? እንዴ እንቀመጥ። ቦታ ደግሞ ያምራከመት ይችላል ነው እኔ አየው በዚህ ጋር ጋይስ ለልቀ ምን ይባላችሁ? ስለምን አንፈልግም እዚህ ስለንቀመጥ ነው ባካችሁ። ሜርሲ ጫካ ውስጥ ይዘን ጋይስ ገብተን ተቀምጠናል። ምንም እንድንታስ አንፈልግም። መጥተው ግን እንትን ካሉ የሆነ ነገር እናዛለን። ዝም ብለን ትኩስ ነገር እንጠጣለን። ምን አለንና አንቺ 300 ብር ነው ምናምን ብለሽ እንዴ? አንቺ 300 እኮ ነው ያልኩሽ። ከዛ 300 ብቻ አልሽ? አዎ አይ አይደለም 300 በላይ ይሆናል አልሽ። እንዴ በፍጹም 300 በላይ አይሆንም። እንዴት 200 ልልሽ እችላለሁ እኮ እኔም እኮ 200 እንዴት ያልኩሽ ነበር። ማይንድሽ እንደዛ ፈልጓል ማለት ነው። ያለሽ ብር 200 ነው ማለት ነው። እሞላልሻለሁ፣ ችግር የለም እሞላልሻለሁ። አይስዌር እውነት ፕሮሚስ በቃ እኔ ትንጋብዝሻለሁ። ያው ቦርሳ አይዘጋም። በጣም ብዙ ብር ስላለው ውስጡ ያስቸግረኛል ለመዝጋት። እዚህ ቦታ ሜርሲ ከሆነ ሰው ጋር መምጣት ትፈልጋለች። ኧረ እኔ ከኔ ከሻለ ውጪ ከሆነ ጋር ታፈልግ ኧረ በእናትሽ አለው ማታሰቂም እንዴ? ምንድን ነው ለምን ትሰግጊያለሽ? ነው ያዘግሽ ነገር አለ ያለ ይሄ ግን ያምራል በጣም ቦታው ማለት ነው። ይላችሁ እግዚአብሔር በጣም ነው ያምራል። ነገ ይሄንን ነው ለብሰን እንመጣ ምን ይሻላል? ምን ነው እንት ያለሽ አንቺ? ኧረ በቃ እናስ ነገ ነው እንመጣ ካልሽ ያ መቀየር ነው ስራ ነው። ማጠቡ ስራ ነው። ዝናብ ሜርሲ ይታለ ድምጽ እንደስኮን ከዘነበ ይዘንባል። ዛፍ ላይ እኮ ነው ያለን ይዘንባል። እንዳይዘን ዛፍ ይዟል። አራት ፍጂ ዴት ሄድሽ ኢንትራንት ፎቶ እንነሳና እናወራለን ባላሽ ካሜራውን አቆሻለች። ሜርሲ እናጥባለን። ያ ተገለበጠ ሰሞኑ ጋይስ እኛ ማለት ነው እውነት ሪል ላይፋችን ማለት ነው እንደሚቀጥል ወይ ካሜራማን ኖሮ ሪያሊቲ ሾን ጀምር እንዴ እውነት ማለት ሽንታችንን እስክንለቅ መሬት ላይ እየተንከባለልን ነው። ቅድም በተለይ እግዚአብሔር ሽንቴ ይበቃል ያመልጠኝ ማለት ነው። ሽንቴ በቃ ካሜራ ስንይዝ የለም ነው እንጂ አይስዌር በቃ ላይፋችን እዛ ትክክለኛ ያውነት ራሱ ስራ ላይ ስንሰራት እዚህ ሩም ስራ ያው አያቸው አይምሮ ምን ነው ታውቃላችሁ እናንተ ኦሬዲ ስራችን ስለሚያውቁ እኮ ይረዱናል። ኦኬ እዛ በኋላ እኮ ነው የሚለቀቀው ከስራው ከምን እዛ ጋር ደርሰን ገና ኢማጂን ገና እና ምን ልላችሁ እዚህ ምን ነው ከዚህ በኋላ በስርዓት ነው የምለቅላችሁ። ምንም አልቀጥም ነው ወይኔ ምንም አልቀጥም እየለቀስ በሳምንት 3 ቀን አልነበረ እየዘለልኩባቸው ምናምን ነበር። ኤኒዌይስ አሁን ኢድላ እና እዛ ሩም ራሱ አልጋ ስናነጥፍ በቃ እንዝናናለን። የምትከባላለች በልብሷ ነው የምታጸዳው ሩሙ ብዙ ሞልበል አይጠበቅብኝም እኔና ሁለት በጣም ነው በቃ ማለት የሞትን ነው። ግን ካሜራ ሲመጣ አላቅም የሆነ እንትን ፎርማል እንሆናለን መሰለኝ። እውነት ከዛ ካሜራ ሲጠፋ ነው ሪል የሆነ ህይወታችን የምታዩት በቃ
ማለት ስዝናፍሩ ነው የምትሉት። ከዛ እኮ ቢቀርጽ ጉርቲሽ እንላለን። ከዛ በኋላ ደግሞ ያዝናና ወይ ዝም ብለን ላይክ እንደ ፈረንጆች እኮ እንደዛ የሚያደርጉት ቤታቸው ካሜራ ዝም ብለው ያስቀምጣሉ። ከዛ ውስጥ ተወስዶ የሆነ ሞመንቶችን እንትን እያደረጉ ነው። እንደዛ ብናረግ ማን ይዛል ነው መንገድ ላይ እንዲያድግ ይሄዳል ወይ ነው ጥያቄው እኮ ገብቶኛል። ሁሌ አይሆንም ነው እንጂ ወደፊት ደግሞ እንደዛ እናርግላችሁ። አይገርማችሁም? አሁን ነገ እኮ ነው የምንመለሰው። አሁን እኮ ተው ነው ለምን መሻ በዛ ላይ ካሜራ እንትን ይላል። ላይቱ ደግሞ የኔ ስልክ ቀልስ ይላል። በዛ ላይ ደግሞ የችኮላ ነው የሚሆንብን። ገባችሁ? ሁሉንም ለማየት ነው አላማችን። ዘገም ብለን ሙሉን አይተን ምን ብለን ምናምን ነው ለመሄድ የመጣ። ስለዚህ ለመሄድ የመጣ ነው አዲስ ወርደ ለማየት ከዛ አሁን ያሳያችሁ እንግዲህ አሁን ዝም ብለን እንመለስ ነው። እንደ ቤት ነው ተፈርከ ነበር እና እዚህ ጋር ሸራተን ገብተን እራት በልተን በቃ መሄድ ነው። ሸራተን ፊት ለፊት ያለ ነው። አዎ ልጋብዛት ነው ባይዜ እና ሸራተን እንገባና እራታችንን በልተን እንሄዳለን። ጋብዛታለሁ። ከዛ በራይድ ሸኛታል። ከዛ እኔ በባስ መጣለሁ። እኔ በባስ መጣለሁ። ሜርሲ ካላስወጣ በስተቀር የሚባል ምትሆን ሰውዬ በፍጹም ባልን አያስፈልገኝም። የባል ሪስፖንሲቢሊቲ በሙሉ እሷ ናት የምታደርገው። ስለዚህ እንዳትሰማት ማለት ታስፈልጋታለህ። እንዳትሰማት ያደርግልኛል ኤቭሪቲንግ እኮ አንቺ እኮ እራት ታበላኛለች፣ በራይድ ትሸኘኛለች፣ እኔ ስላት ከቻፍ ብላ ትመጣለች፣ መኪና ትልክልኛለች። ምን ያደርግልኛል? ብቻ ነው እያንዳንዱ ግንኙነት ከጥቅም ጋር የተመሰረተ ነው እኮ። ጥቅሙ ይሄ ብቻ ነው ወይ ነው? ይባል ታዲያ ምን አለው ጥቅም? ምን አለው? ይሄ ከት ህብረተሰቡ ከሚወርድብሽ ከትታረጊ ጥሩ ነው። እንዳሳ ፍቅር ተመልሰናል። ትወደኛለች። የባል ፍቅርና የጓደኛ ፍቅር አንድ አይሚን ፍቅር ነው። ወይኔ እንደሱ ከሆነ እግዚአብሔር ፍቅር ነው። እኔ ፍቅር አንድ ነው። አይገርም ነው ወዳደር ማማረሽ እኮ ፍቅር አንድ አይደለም ነው የኔ ሀሳብ ነው። ምን ልዩነት አለው? ከባሌ ጋር እና ካንቺ ጋር ምን ልዩነት አለው? በቃ ምንም እኮ ልዩነት የለውም። በጣም ይለያል። ከባልሽ ጋር ትጋቢያለሽ ነው ፖይንቱ ነው። እሱ ነው ልዩነቱ እንዴ እምነትሽ እንዴ አንቺ ባል ሌላ ጓደኛ ሌላ አይሚን እኮ ነው እኮ ልክ እኮ ነሽ። ግን የሆነ አሁን ለምሳሌ ፍቅር ያጣሽ ሰው ብትሆኚ ኖሮ አታጣሚ በለሽ ካሜራ እጂ እኮ ሲዝ ደክሞሽ ነው። አይዞሽ የኔ ፍቅር በተለይ ግራ ነው በዛ ላይ ለዛ ግቢ እንጂ እራስሽን ማስገቢሽ እና ያላችሁን መሰላችሁ ተሳቢ ፍቅር የሌለው ሰው አሁን ባል ለመያዝ እኔ ጊዜ እንዴት ይኖረኛል? ሲጀምር ለባል ራሱ ማለት ነው አይኖረኝም። ከሜሽ ጋር 24 ሰዓት እኮ ከሷ ጋር 24 ሰዓት ስላችሁ ማለት ነው። አሁን ለምሳሌ ቀን ዋልና አሁን ወደ ቤት ገብተን በቃ ቻው እስከምንባባል ድረስ እያወራን ነው በስልክ ማለት። እሱ እንኳን በማል ቢደውል ነው ተይዟል ስልኬ በእውነት አያገኛትም። ሲቀጥል ፍቅር ከዘኔ ይዤዋለሁ ስልኳን። ሲቀጥል ፍቅር አሁን የጓደኛ ፍቅር እንደዚህ አይነት ፍቅር በቃ የሰው የሚወድሽ ሰው ወይም ደግሞ ብቻ የሆነ ሰው ፍለጋ ስትጠሚ አሁን የሆነ ሰው እንትን ልትይዝ ትችያለሽ። አይ ዶንት ኖ ምን አውቃለሁ እኔ አላውቅም። ብቻ ግን ከሆነ ሰው ጋር ግንኙነት ልትጀምሪ ትችያለሽ። ገብቶኛል እኮ። ስለዚህ ነው አሁን አልፈልግም። ገባሽ? ያንን ለመፈለግ ራሱ I'm not ready። በቃ አሁን በጣም እኔ በህይወት ግን ደግሞ የሚያስፈልግሽ ሞመንት አለ፣ የሚያስፈልግሽ ታይም አለ። ሜቢ ወደፊት ሳድግ በደንብ ያስፈልግሻል። ማኝ ሳድግ ምናልባት የአዲስ አበባ ሰዎች ይለያሉ አለ ማለት ነው። በምን እንደምንለይ ሌላ ነገር እኮ በምን ሆኖ ነው በጥሩ መልኩ መሰለኝ እንጂ ዛሬ ልትደባደብ ነበር የሚመስለው። ለአዲስ አበባ ተማሪዎች አንዱ ቲክታክ ላይ አንዱ ሲናገር ሳምንት ታውቂያታለሽ? አይ ቲንክ ያሳይሻለሁ። አካውንቷን ነው ታዋቂ ናት። ከዛ ይሄ አይ ቲንክ እንዴት ነው መሰለሽ የአዲስ አበባ ልጆችን ሴቶችን ማለት ነው የአዲስ አበባ ሴቶችን እሱ አይደለችም ልጁ የጻፈው ነው የአዲስ አበባ ሴቶችን እንትን ያደረገ ይሄ እንዴት ነው አይሆንም ማይንስታፍ የገጠር ሴት ነው ለሚስትነት በቃ አላም ብሎ ስርዓት ይላት ነው የተሰባች። እሷ ደግሞ የተሰባች ነው እንዴት አዲስ አበባ ልጅ አንተ ይበዙብሃል እሺ አታገኛቸውም ብላ ተረግረክ ምንም ቢሆን እኮ ሁሉንም አጠቃላት ነገር አብዛኛው አዲስ አበባ ሴት ስርዓት አላት ነው የሚያለው። ሲጀመር ሰው የሚመስለው አዲስ አበባ ልጅ በጣም በቃ እንትኖች በቃ ባለጆች አድርጎ ነው የሚያስበው። ግን ባይዘ ጋይስ እኛ እኮ ከቤት እንደዚህ አይነት እንትኖች ካልተፈጠረ የግቢ ሰው ግቢውን ሲከፍት ለማየት እኮ እንሞታለን እኮ እኛ እኮ ጻን እያለን ነው። ጭራሽ ከግቢ እኮ አንጣ ሲጀመር አዲስ አበባ እንደውም ማለት ነው እንዴት ነው እኛ እዚህ ኖረን እኮ እነሱ ማለት ከገጠር ከሌላ አካባቢ የሚመጡት ሰዎች ከኛ የበለጠ በጣም እንትን አላቸው፣ ቀልጣፋ ናቸው። ከኛ የበለጠ አካባቢው ነው አዲስ አበባ በደንብ ያውቃታል። እኛ አዲስ አበባን የምንሄድበት ጉዳይ ካሌለ አናቃት እዛ እያሉ ራሱ ለመውጣት ምን ለማለት እንደውም የነሱ ነው ገና
ገና ውሃ ለመቅዳት ሲሄዱ አንዴ በፊልም እንግዲህ ያሳዩን እውነት ይሆናል አናውቅም፣ ግን ያሳዩን እዛው ግን ሲጠባበሱ ነው እንግዲህ እንትን ሰብሮ ምናምን እኛ ቤት አባታችን እኛ ምናልባት ለመውጣት ትምህርት ቤት እና ይሄ ጥቂት ሴቶች ናቸው የአዲስ አበባ ሴቶች እንጂ በጣም ጥቂት ይወጡ እንጂ የሉም አይደለም። ሲቀጥል ታግኝተው አንቺ የአዲስ አበባ ልጅ እኮ ልዩነቱን ለማወቅ ማለት ነው። በተለይ አዲስ አበባ ልጅ ሆናችሁ ልዩነቱን ለማወቅ ወይ ግቢ መሄድ አለባችሁ ወይ ስራ መጀመር አለባችሁ። የእስራኤል ልዩነቱን ታዩታላችሁ። ምን ነገር ይጠበቅብን መናገርኛ ነው። እኛ እንኳን በዚህ እድሜያችን አውቀናል ልዩነት እግዚአብሔር ማለት በጣም ታዩታላችሁ። እና ደግሞ እኛ ብቻ አይደለም ምን ሁሉም ሰው ነው የሚለው ማለት ነው። ሲጀምር እነሱ ራሱ ያውቁታል። አይስዌር ግን ቦታ ስራ ሰርቻለሁና ከተለያዩ ቦታ ካሉ ሰዎች ጋር ሰርቻለሁና አንደኛ የልሻል ሰባሽ ብቻ ነው ታውቂውና ማውራት ያለብሽ ያን ያክል አንቺን ለመጣል አይጣጣርም። የሆነ በቃ አንቺን እንትን ለማለት አይጣጣርም። የሆነ ብለጭውም ምንም በዩ ችግር የለበትም። ከዛ አሁን ለምሳሌ አዲስ ሰው ሲገባ በጣም ብዙ ታሪክ ይፈጠራል። አዲስ አበባ ምንም አይመስለውም። እንደውም አሳይቶሽ እንዲህ ነው ኤቭሪቲንግ ስራ ያሳይ። እኔ ገጠመኝ ነው የምነግራቸው። አይስዌር ስራ እኔ አሁን ያሳየችኝ እኔ ለምን አለኝ እውነቱን ልንገራቸው። አይስዌር ጋር እኔ ሱፐር ማርኬት ሰርቻለሁ። እንግዲህ እውነቱን ነው የምነግራችሁ። ከደበራችሁም የሌላ ሀገር ልጆች እኔ እንዳይደበራችሁ አይስዌር እኔ የምነግራችሁ የገጠመኝን ነው። ከዚህ ሱፐር ማርኬት ገባና እንዳለ ፊታቸው ተቀያየረ። ታጥቴላ በቃ ብቻ ደበራቸው። ከዛ ጄሪ የምትባል ልጅ አለች። አሁን ጋር ሲረዳኝ ከሁሉንም እንትን እላቸዋለሁ አምጥቼ አሳያቸዋለሁ እያንዳንዱ። ከዛ ጄሪ የምትባል ልጅ አለች እና እሷ እስከ የማታ ነበር የምሰራው ሱፐር ማርኬት። ከዛ ኤቭሪቲንግ ነው ያሳየች እያዞረች። ከዛ ኤቭሪቲንግ ስጠይቅ እሷ አለች። ከዛ ደግሞ የደብረ ዘይት ልጅ አለች። ሁለቱ ነበሩ በቃ እና ሌሎቹ በቃ ደበራቸው ነው ብላችሁ እሺ ምን ላድርግ ምንድነው ራይስ ከዛ እኔ አላቅመው ጄሪ ምንድን ነው እንትና ቆይተን ያወቅ ነው። ከዛ ልዩነቱ ይገባቸዋል። that's my point ማለት በቃ ገባኝና እኔም ግቢ ሄጃለሁ ብቻ ብዙ ነገር አይቻለሁ። ያ ነው እና በቃ ጉድጓድ ይቆፍራሉ ነው የሚሉሽ። በቃ እርስ በእርስ ከሌላው ጋር አይስማሙም፣ እርስ በእርስ ራሳቸውም አይስማሙም። ልክ ነሽ። እና ደግሞ እንትን ናቸው ይሆናልና ከዛ በቃ እኛ እሺ ሼማችን ብቻ ይበቃል። አይስዌር ነው ሼማችን ይላል። እኔ አሁን ለምሳሌ ይላፍ አሁን እኮ እዛኩ አሁን ቢያቁኝ እኮ ነው ቢሰሙታል። ግን አሁን እዚህ ጋር ሲል እንደምትይኝ ይላል። የአዲስ አበባ ልጅ ነው የምወድበት ልንገራችሁ። የአዲስ አበባ ልጅ የቱ ጋር ምን ማለት እንዳለበት ያውቃል። አንደኛ ሼሙ ይጎዳዋል፣ በጣም ይጎዳዋል። በጣም እግዚአብሔር በቃ የቱ which means ማለት ነው ይሄ እንትኖች ከሌላ አካባቢ መጡ ሰዎች እንትኖች ናቸው ያመጡ ናቸው ያሉ ጥሩ ሰዎች በጣም ምርጥ እንትኖች አሉ። አንከድም የአዲስ አበባ ልጅ መጥፎ በዛ ላይ እነሱ በጣም ስኬታማ የሚሆኑበት ምክንያት ምንድነው? ደፋር ናቸው። በጣም ምንም ነገር ለመሞከር just አምነውበትም ስለሚመጡ መሰለኝ በቃ ደፋር ናቸው። ስለዚህ የአዲስ አበባ ልጅ በጣም ጭምት እኮ ነው እግዚአብሔር ለጓደኛሽ እንትን ስትይ በቃ ሼሚዞች ስትይ በቃ እንዲህ ነው የአዲስ አበባ ልጅ ላይፉ እንደዚህ ነው። ምንም ይፈጠር የሚጎዳው በማል ይሄ ነው ማለት ነው የአዲስ አበባ ልጅ እና ደግሞ እኔ የምወድበት የአዲስ አበባ ልጅ የቱ ጋር ምን መወራት እንዳለበት መወራት የሌለበት እና በቃ እንደዛ ልንላችሁ ነው። ብቻ የአዲስ አበባ ልጅ ቦታ ያውቃል ማለት ነው። አይ ሚን ሼሙ ራሱ ይጠቅማል። አንዳንዴ ሼም መኖር ያለበት ቦታ ባይዚ እንዴት ነው? እኔ አንዳንዴ ምን ማለት ነው ነገርሽ ሰው ይሄ እኔ ግልጽ ነኝ ሆዴ እንትን ነው ምናምን ብሎ የልቦን የሚያወራ ሰው እኔ እንደዚህ አይነት ሰው አልወድም። ባይዚ እንዴት መሰላችሁ? የሆነ እኮ መጮት ያለብሽ ፓርት ጮታለሽ። የሆነ እኮ ሁሉም ቦታ አለው። ግን ይሄ በጨዋታ ሰበብ አድርገሽ ኦር ደግሞ ይሄ ክብርሽ የሚነካ ንግግር ይሄ እንደዛ እኔ እኮ ቀልድ ነው እና አረ ይሄ ቀልድ ያለ ልክሽ የሚነግርሽ ሰው ኦር ደግሞ የሚፈልገው ስሜቱ የሚያወራሽ ሰው አለ። እንደዚህ አይነት ሰው በጣም በጣም ነው የሚደብረኝ። ከሷ እንድትርቁሽ በጣም ሰይፋቸዋል። እኔ ነው ሼም መኖር አለበት እኮ ስትናገሪ ንግግርሽ ቢጎዳሽም ግን በቃ መኖራው እኔ ሳጥቃለሁ። ደግሞ ታውቂያለሽ የሆነ ያ ሰው የተናገረበትን እንትን ታውቂዋለሽ በደም ታውቂዋለሽ። ለቀልድ ብሎ ሲያወራሽ ራሱ ያ ሰው በቀልድ ራሱ አድርጎ የሚያወራሽ ነገር ቀልድ እንደሆነ ታውቂዋለሽ። ዳይሬክት እኮ አይደለም ግን አሁን ሚሩትን ልደግምልሽ አልችልም እኮ ገብቶኛል። እንትን ብቻ እኮ እኔ አንቺ በኖርማል እንደዚህ እያወራችሁ ነው በሰላም ግን እያወራችሁ ምናምን እንደዚህ አይነት ሰው አልችልም አልወድም። በቃ እኔ በጣም
እንደዚህ አይነት ሰው በቃ እኔ ሲጀመር አሁን እኔ ሰው ከህይወቴ ለማስወጣት ማንም አይለኝም። እንዲቆርጥ ጥጥት የምትፈልጊው አሁን ሻሎም ይሄ ነገርሽ ካለ ኦር ደግሞ ይሄ እንደዚህ ብትናገር ይሻላል። ደስ ይላል፣ በጣም ደስ ይላል። ለምንድን ነው እንዲያረክሽ እንትን የምትይው? ወይ ደግሞ እንደዛ በደስታ ማለት ነው። ጌታ ለሰው የምታስቢ ሰው ከሆነ እኮ ይሄ ነገርሽ ልክ አይደለም። አሁን እንደዚህ አሁን በቃ ስርዓት እንጂ እንዳሽ ዳንትን ያስጠላ እኔ ሰዎች አይገቡኝም ለምን እንደዚህ እንደሚያደርጉ በቃ አብዛኛው እንደዛ እንትን ምናምን በጣም ያውቁበታል አይሄት እንደዛ ሲያረጉ እና ሰው እኔ ቀልድም ገደብ ስጡት። እሺ በጣም ማለት ስትቀላለዱ ምን ስትሉም ገደብ ስጡት። በጣም ኦቨር የሆነ ከልክ ያለፈ አንዳንዴ ይሆናል አንቺ ልክ ያጣ በቃ ምንም ድንበር አለው ብዙ ነገር እንደማይሰጥ ሲሆን እህላሽ ተሰቂላቸው አንዳንድ ሰዎች ምንስ ነው መሰለኝ እግዚአብሔር እኔ በፊት ያኔ አሁን እዛ ላይ ጋር የደረስኩት ነው አልስቅም አለመሳቅ በቃ ሰው እኔ እንጃ እኔ ሰው እንዴት እኔ ኮሳቀቃለ እግዚአብሔር ሰው እንዴት እንደማይረዳኝ ያላቀ ይሄ እኔ ግልጽ ነኝ በሚሰበብ በቃ ሰው ጥረግረግ አታርጉ። ያምር ለተሰም ታስቡ ከሆነ በግልጽ አንሰው ስህተት ካለበት ተናገሩ። ካልሆነ ደግሞ ደስ በቃ ይሄ አትጩህ እንጂ ካልሆነ ጮክ ጮክ ለኔም ጮክ ያለው ሁኔታ ወቀኛ ይስሜ እየሰሙኝ ኤቭሪባዲ ኦኬ ይሆናል ነገር ጸጥ ስለሚል አልከለሽ እኛ መድረክ እንደተጠቀምን ቆጣሩ ጸጥ ስለሚል እንተ ነፍስባቸው አይደል ባይዚ ታውቃለህ። አሁን ያለው እሪን ያለባቸው ማለት ነው። እሪን ያለባቸው እሪን ያለባቸው እንዴ አንቺ ካሜራ ይዤ ቁጭ ካልኩ ታሪክ ነው ማወራው። አሁን ይጸጉሩ ማለት ነው በኢየሱስ ቁጭ ይል በቀልላቀቃቸው እንዲገብቶ በቃ ተኛልኩሽ። በህይወቴ ዘመን እንደዚህ ሆናለሁ እየጠብቅ ያለቅም አልቆጭ ኤዲት አድርግ ነው ይሁት እውነት ነው ጠብቅ ያለቅ ቁጭ ብዬ ካሜራ ይዤ ወሬ እና አንዳንዴ የትም ጋር ነው ተሰሻጣቂ እና ሜርሲ ምን እያልሽ ነበር? እና በቃ ገደብ ይኖረው ሁሉ ነገር መቀላለድም ሁሉ ነገር በሪስፔክት ቀልድም እኮ ሪስፔክት ሲኖረው ያ ሰው ምንም ቢቀልድብሽ ኖርማል ነው። ሲጀመር ሰው ያውቃል የሚወራና የማይወራ ነገር ታውቂያለሽ። ደግሞ ያ ሰው ቀልድ ድረስ ኦኬ ሰው ብትቀልድም የቱ ጋር ማቆም እንዳለባት ታውቃለሽ። የሆነ ሰው አቆም እስከሚላችሁ ይሄ ስትራቴጂ እስከሚላችሁ ከዛ ደግሞ ትረጃለሽ። የሆነ ቀን ብትሳሳቺ የሆነ ቀን ታውቂዋለሽ የዛን ሰው እንትን ኢትስ ኦኬ ምናምን ታያለሽ። በቃ በቃ እሱ እዚህ ድረስ ነው ይባላል። እና የሰውን ገደብ ማወቁ የራሳችሁንም ገደብ ደግሞ አስከብሩ። እውነት የሰውን ስታከብሩ የራሳችሁ ተከብራችሁ ሲጀምሩ በጣም በእውነት በጣም እና እኔ በጣም በቃ እኔ ደግሞ መግባባት ነው በጣም የሚገርም ወሬ እያወራን ነበር። ባይዘው ማለት በጣም ተመስጠን ዘላን ሪሌሽንሺፕ ውስጥ ገብተን እያወራን ነበር። ከመቼ እንዴት እንደገባ ራሱ በኋላ አናውቅም። ብቻ በስሜት እንትን እያወራን ነበር። የሚያይን ሰው እንዴት እንዳናውቅም በጣም ደግሞ ስናወራ ጮክ ብለን ተመስጠን እኮ የምናወራ ይስል ጸጥ ብለን ሰው ዛሬ ነበር እንደግነት ከኋላችን አንድ ባክሽ ታችሁ ነው ሰው የትምህርታችሁ ይሁን ያልሳችሁና አይስዌር ከዛ ችግሩ ምንድነው? ሴት ልጅ ደግሞ ከወደደች እሱ ነው ችግሩ። ዝም ብላ ትወዳለች ግን ማለት ነው። እውነት በጣም ብዙ ጊዜ ሲባል ሰማላችሁ። ልክ ነው ሰምታችኋል። እውነት ይሄን ነገር እውነት በጣም ብዙ ጊዜ ሲደጋገም ሲታክል ምናምን ሰማላችሁ። ሶሻል ሚዲያዎች ላይ እንዳለ ነው። ሬድ ፍላጎችን አትለፉ። ኢትስ ኦኬ አትበሉ። ያን ያያችሁት ሬድ ፍላግ ለምክንያት ነው። ያ ሰው እንደው ሬድ ፍላግ ነው በቃ ሲጀመር ከፈስ ግን እንደምትጠራጡት ሬድ ፍላግ ነው። ኢትስ ኦኬ የሚባል ሬድ ፍላግ የለም። ምክንያቱም ሬድ ፍላግ ሃይ ሌቭል ሲደርስ ነው ሬድ ፍላግ የሚሆነው። ገባችሁ? ይሄ ኢትስ ኦኬ የምትሉት ሬድ ፍላግ በኋላ ትዳር ላይ አሁን አልሰማሽም? የሆነ የተፋቱ ሰዎች እኮ ሲናገሩ ይሄንን አይቼ ነበር። መጀመሪያ ሪሌሽንሺፕ ላይ ያለን ከመጋባታችን በፊት አይቼ ሪሌሽንሺፕ ላይ ያያችሁ ምንም ነገር ሪሌሽንሺፕ ላይ የሆነ ነገር ከተፈጠረ ከተጋባችሁ ያ ነገር ይብሳል እንጂ ይሻሻላል ብላችሁ ኔቨር። በተለይ ቺት ምናምን የሆነ ነገሮች ከሲቱ ወንድ ሌላ ጋር ወይ ሴቷ ጋር ኦኬ ተቀይራ አይሰራም። ያንን ለማድረግ የተጀፈረ ሰው ትዳር ላይ ሲገባ ደግሞ በተለይ ሴት ስትሆኚ ደግሞ እንደዚህ ልጅ ከወለድሽ በኋላ ከዛ በኋላ ያ ሰው ችግር ማለት ነው ማግቢ ብቻ ሲቀጥል አንዴ ካገባሽ በኋላ እኮ ትፋጁ ትችያለሽ። በተለይ ከወለድሽ በኋላ ስልሽ ከመጣ በኋላ ያን ማሰብ አለ ህይወትሽ ነው በቃ ምስቅልቅል ነው። ካገባሽ በኋላ ራሱ እንደዛ ከተፈጠረ ራሱ ከባድ እኮ ነው። መፍታት ቀላል ነገር ነው። ሲቀጥል አንዴ ቺት ያደረገ ሰው በፍጹም ነው አይለወጥም። አይለወጥም። አትሾዱ እውነት በጣም አትሾዱ። ምን በፍጹም አይለወጥም። እኔ አላውቅም። እግዚአብሔር የሆነ ተአምር አድርጎ ካልሆነ አንድ ነገር ማድረግ ከጀመራችሁ የቀለለባችሁ የባሰ ነገር ውስጥ ሄዳላችሁ እንጂ አትሞኙ። እና ደግሞ አሴ ክርስቲያን እንደ አንተ ቢፎር ሜሪጅ እንደዚህ ሴክስ ምናምን የሚጠይቁ ወንዶች
እየሄዳችሁ እንደዚህ ይሄን የምትቀበሉ ሴቶች ነው እንደዚህ የምታምኑ ሴቶች ቢፎር ሜሪጅ እንደዚህ አይነት ሴክስ ምናምን አልቀበልም የምትሉ ሴቶች ጠይቆሽ ከዛን አይሆንም ስትዩ በቃ ይቅርታ ምናምን ብሎ ይሄን የጠየቀበት የደፈረ አንደበቱ ኖርማል ሶሪ ታስቺ ነው አይሰራም። የለም አይሰራም። በጣም ሬድ ፍላግ ነው። ምን እንትን ቢሆን እንጂ ለዚህ ከጠየቀሽ እኮ ኢማጂን እሺ ካልሽ የሚያደርግ ሰው ነው ማለት የሚያደርግ ሰው እንደው የሚጠብቅሽ ይገባል። በቃ በፊት ካከበረሽ እና ከወደድሽ መጠበቅ አለበት። አይስዌ ተስማምታችሁ ሁለታችሁ እንኳን አይመለከተንም፣ ግን በቃ እንትን የምትሉ አይሆንም ማይስማማ ሰው ከሆነ በፍጹም በቃ አይስዌ ይሄ ሶኬ የምትሉትን ነገር ማወቅ አለባችሁ። በኋላ ሪሌሽንሺፕ እኮ ኖርማል ነው ማለት ኖርማል ነው ስልሽ ሪሌሽንሺፕ ማለት ፒክአፕ ይመጣ አልሆነም ብትይ ትንሽ ይሻላል በነገር በጣም ይሻላል። ትዳር ውስጥ ከገባሽ በኋላ ግን እኔ በጣም ህይወታቸው ምስቅቅል ያለ ትዳር ላይ ሲጀምር ትዳር የሚገባበት ነገር አይደለም። ይሄ እውነት ዝም ብሎ የሚገባበት ነገር አይደለም። ገራለጋና ደስ ስላለሽ ብቻ አትገቢበት ምናምን ወይ ደግሞ ሰው ግቡ ስላላችሁ አትገቡ። የሆነ አድርጊ እንደዛ የሚያደርጉት ናቸው ባይዘው ብዙ ነገር የሚገጥማቸው። እውነት በጣም ትማት አለባችሁ። ሪሌሽንሺፕ በጣም ኖርማል ነገር ይመስላል። በተለይ አሁን ላይ የዚህ ዘመን እንትን በቃ እንደዛ ነው የሚመስለው። ኖርማል ነገር ባይዘው በጣም ያምስቃቀለው ነው ምናምን በጣም ህይወትሽን ሲኦልም ገነትም ሊያደርግ የሚችል ነገር ነው። በቃ እዛ ጋር የምትወስኑት ውሳኔ የእድሜ ልክ ነው። የሆነ ፐርሰንት ስለጋባሽ ብትፈጪ ራሱ በቃ ህይወትሽ የሆነ ጋር በቃ የሆነ ነገር ሆነሻል። ቀላል አይደለም ደግሞ መፍታት ማለት በቤተሰብ ስትሉ በሰፈር በኢየሱስ ደግሞ አንቺ እኮ ምን ሰማው ታሪክ እና አንቺ ሜንታሊቲሽ በጣም ትዳር መፍታት ማለት እውነት አሁን ቀለለ እንጂ እኮ በጣም ከባድ ነገር ነው። እንጃ ያላቅ እና ምድላችሁ ነበር የነገርላችሁ ነበር። እንትን ነው ይላችሁ ሪሌሽንሺፕ አሁን በቤተሰብ አሁን ባለፈው ከሪሴፕሽን ጋር ስናወራ ነበር። በቤተሰብ ተገፋፍታችሁ ምናምን አትግቡ ማለት ሲንግል ሆኖ መኖርም እስከ መጨረሻው ድረስ ማለት ነው ኖርማል ነው። እሱም ደስ የሚል ህይወት ነው። አግብተሽ መውለድ ደስ የሚል ህይወት ነው። ሲንግል ሆነሽ ያለ ኃላፊነት በተለይ ደግሞ ሴቶች ብር ይኖራቸው እንስራ አይስልም እኛ ራሷን በቃ ብር መስራት አለብን። ሴቶች ግዴታ ብር ያስፈልገናል። ብር ካለሽ ሲንግል ከሆነሽ ፈታ ብለሽ ዓለምን እየዞርሽ ሪላክስ አድርገሽ ደስተኛ ሆነሽ አይ ነው የሆነ የሚጎል እንዳለ ይታወቅሻል፣ ግን ስቲል ይሻላል። ሲኦል ውስጥ ከመኖር ይሻላል። እውነት እንዴ አግብታ ሞተች ከመባል ስንት ነገር ይፈጠን ያው የቃል እንትን በቃ እንዴት እንደምታዘዘኝ ማለት እና አለማግባት የላችሁ ኃላፊነት የለባችሁ ልጆች የባህል እንትሩስ ነገር በቃ ራሳችሁን ብቻ ይዛችሁ መቀጠል ነው። ካገባችሁም ደግሞ ልጅ አለ የራሳችሁ እንትሩስ ሰው አለ። ደስ የሚል ዓለም ሁለቱም የተለያየ ደስ የሚል ዓለም ነው። ራሳችሁን ማሳመን ነው የሚጠበቅባችሁ። ስለዚህ ቸኩላችሁ በቤተሰብ ምናምን በተለይ አትግቡ። አሁን ያቺ ብቻ የሆነ ታሪክ ተነግሮ ነው ይላችሁ አግቢ ተባለች፣ አገባች። ከዛ እንትን አለች ማለት ትጣላለች ነው ብቻ መፋታት ትፈልጋለች አይነት ነገር። ቆይ ታሪክ የማን እንደሆነ ነግሻለሁ። ከዛ ትፈልጋለች ስራ ቦታችን ብዙ እንደዚህ ታሪክ ስለምንሰማ ነው ባይዘውና ትፈልጋለች እና ቤተሰብ ግን ማለት ነው ተጣልታ ስትመጣ ቤት እንድትመጣ ራሱ አይፈልጉ እንድትቀመጥ በፍጹም በቃ እንድትመጣ በቃ አይፈልጉ። እና በዚህ ልክ ነው እና ህይወታችሁን ደስተኛም ብትሆኑ እናንተ ናችሁ። ትዳራችሁ ውስጥ ብትቃጠሉ እናንተ ናችሁ። ቤተሰብ አብሮ አይቃጠልላችሁም። አይ ነው ከጥሩ አንጻር ሊሆን ይችላል እኮ ቤተሰብ የሚላችሁ፣ ግን ማንንም የማንንም ህይወት አይኖርም። ግን ደግሞ ከገባችሁ በኋላ የምትቃጠሉት መልክሽ የሚጠፋው ቀላል ይመስላል የሚጎለው የሆነ ሰላምሽ የሚናጋው አንቺ ነሽ። በጣም እንደዚህ ደግሞ ቤተሰብሽ ሜቢ ልጅ ተጎዳሽ ብሎ ያዝን ሊሰቃይ ይችላል። አንቺ የምትሰቃዩን ስቃይ ግን አይደለም። ኧረ በእናትሽ ቤተሰብም ደግሞ እስከሆነ ድረስ ነው እንጂ ሁሌ አንቺ ልጅ ልጅሽ ተመልሰሽ ቤት መጥተሽ ስትቀመጪ በጣም ከባድ እኮ ነው። ምን ቢቀበሉሽ ይሆናል። አሁን እኔ የሆነ ቤት ዝም ብለሽ አሁን ስራ ባይኖርሽና ብትቀመጪ በጣም የሚያስጠላቸው ማለት ይቶክ ልጅ ይችላል። ግን እስከመቼ ራስሽ እንድትችይ የምትፈልግ በቃ አድገሻል ትልቅ ሰው ነሽ ራስሽን ቻይ በቃ እና በፍጹም እና የሆነ እንዲህ ሰው ደግሞ ታውቁ ይበልጥ ይገባችሁ ነበር። የሆነ እዛ ውስጥ ያለፈ ሰው ታሪኩን የሆነ ብቻ የዛን ሰው እንትን ብትሉት ትረዳ። እኔ ታሪክ ሰምቼ በቃ እኔ አሁን ባገባም አይደለም እና ወስኑ። ሀብታም መሆን ነው ብቻ ነው መወሰን አለባችሁ። ሴት ልጅ ካልወሰነች እንደዚህ ማይሆናችሁ ሰው እንደሆነ የምታውቁ ከሆነ ምንም ነገ ያላችሁ ጊዜ ቆይ ይቀየራል። ሰው አይቀየርም። ባይዘው በፍጹም ሰው አይቀየርም። በደንብ እዩ። ከተቀየረም በቃ ተለያዩ። ከተቀየረ ይምጣ እንጂ ሰው ይቀየራል ብላችሁ አትጃጃሉ ሴቶች። በእውነት በፍጹም ሰው አይቀየርም። በፍጹም ላንቺ ካሁኑ ሪስፔክት የሌለው፣ ላንቺ ካሁኑ ቦታ የሌለው፣ ላንቺ ካሁኑ ስሜትና የማይጠረቀልሽ ሰው ምናምን ካንቺ ቢፈልግ ብቻ ያላ አለ ይገባችኋል። ብቻ እሱ የሆነ ሰው ነገ ትዳሬ ላይ መልካም ይሆንልኛል
አንቺ እንኳን የሆነ ነገርሽን ልቀይር አሁን ለምሳሌ ማምሸትሽን ልቀይር ብትይ ምን ያክል ትታገያለሽ? ለራስሽ አይደለም አንቺ ሰው ልትቀይሪ ማለት ነው። ለራስሽ እንኳን የሆነ ነገር ለመቀየር ምን ያክል ትለፋላችሁ? እግዚአብሔር ናችሁ እንዲህ ሰው መፍጠር ማለት ነው፣ ሰው መቀየር ማለት። ስለዚህ የእሱ ደግሞ እናንተ እንትን አይደለም አይስቤል ራሴን ከቀየር በእውነት ራስሽን ራሱ በራሴ ኃይል አትቀይሩ ገባሽ? እግዚአብሔር ካረዳሽ በጣም ስለዚህ አትሸወዱ ሴቶች እውነት አትሸወዱ። ወይ በኢየሱስ እኛም ሰሞኑን ታሪክ ተሰሙ ኖሮ እኮ እውነት በጣም እኔ ደግሞ ሴት እንትን ከሆነ ጊዜ በኋላ በቃ ያንገበግበኛል። ሰማው ታሪክ በስቶ ነው መሰለኝ በቃ ያቃጥለኛል ነው ብላችሁ በቃ እውነት አልችልም። በቃ አምባይ ባለፈው ቃል ስታወራ በቃ አምባይን እንዴት ልቆጣጠረው? እሷ እያወራች እንዴት ፊታቸውን እንትን ልበል? አምባይን እንዴት ልቆጣጠረው? እውነት በጣም ነው እንትን የሚለኝ በጣም ነው የሚያመድደው። እውነት ዛሬ ስንት በየቤት እኮ እንደምትሰቃይ እግዚአብሔር እውነት እና ሴት ልጅ ህይወቷ እንዴ ከታንትና አላ ካያቲ እያልኳት ነበር ያወራል ስለሆነ ሴት ብቻ ስለ ድሮም ታውቃት የነገረችኝ ነው። ከዛን አብሯት ይሆንና ምናምን ነገር ከዛ በፍቃድ ነው አብረው ነው ከዛ አረገች ከዳት ነገር አሁን እናንተ ሰዎች ኖርማል ሰላም እንዳልገባሽ ሳይድሮ ነው አረገች አላቃ የኔ አይደለም እና ብሎ ከዳት ማለት ነው። እና እሷ ልጁን ትብላ ብቻ ህይወቷን ከልጁ ጋር ተሰቃይ ምናምን የነገረች ሴት ልጅ እግዚአብሔር ይጠብቀን እኛንም ጫሉላችን እግዚአብሔር ይጠብቀን እንጂ ሴት ልጅ ህይወቷ ከተበላሸ አንዴ በቃ ተበላሸ ማለት የሆነ እግዚአብሔር ወርታት እኮ ይስተካከላል። ግን እግዚአብሔር ተስተካከለ ብለሽ ደግሞ ሳትጥልሽ አልተፈጽሞ እና ሴት ልጅ ህይወቷ አንዴ የሆነ ትንሽ ነገር ካሳተ ለመመለስ በጣም ያዩዋቸው ሴቶች ብዙ ናቸው። እግዚአብሔር በቃ ሴት ልጅ አንዴ ከተበላሸ ተበላሸ ነው። ሲጣንም ደግሞ አኮፍኮፎ የሚጠብቅሽ ህይወት አንዴ መስመር ውስጥ ሴት 24 ሰዓት እንትና የምትጠቀመው ቤቲ አውሽት ቤቲ ሪሴፕሽን 24 ሰዓት በቃ ቁጭ ብዬ እዛ ጋር ኮንስታንትሊ ስትጠቀም የነበረው ወድ ሴት ልጅ በቃ ምንም እንትን የላትም ጋራንቲ የላትም እዚህ ምድር ላይ በጣም መልኳለች። እንግዲህ እሱ ሬንሺፓል እዚህ ጋር ቆይታ አድርገዋለሁ ነገር ይተኛለች። ግን ብቻ ግን ሬንሺፓል ላይ እርግጠኛ አይደለችም ስቲል እና በቃ እርግጠኛ አይደለሁም ነው የምትለው። አሁንም እሷ እንግዲህ ያሳይሽ የሚቀጥላን ታገባለሁ እንትና እርግጠኛ እንደዚህ አሁን እኔ አሁን አንቺ እንደዚህ ህይወት መጀመር እርግጠኛ ሳትሆኝ እንዴት ነው የምትገኝበት? ጭራሽ ትዳር ሜቢ እሷን ችግር ሊሆን ይችላል እዚህ ጋር እንኳን እርግጠኛ አይደለችም። ለምን የሆነ ነገር አልኳት ከሆነ አለማታውቅ ማለት በቃ ሴት ልጅ እንትን አይደለችም። በቃ ማለት በቃ የሴት ልጅ ህይወት በቃ እንትን ነው በቃ ገብቶኛል ብቻ የምትለው ነገር ያን ገብቶኛል አይዶን ብቻ ግን በቃ ምንም እንትን ናት አታቂም ነው። አሁን ለምሳሌ እኔም አልኳት አሁን ለምሳሌ ዛሬ እውነት እኮ ነው አሁን በምን ታውቂያለሽ? አሁን ዛሬ ያገባሽ ጥሩ ነው ሆነ ያገባሽ ነገር ቢቀየር አታቂም እሱማ አታቂም። አሁን ቅድም የነገርኩሽ ታሪክ የእሷ እህት ነው የእህቷ ታሪክ ነግረኝ እና አሁን እሷ ስታገባ እንግዲህ ጥሩ ነው ብላ ካገባሽ በኋላ ነው እንግዲህ ተሽ እና በምን አታውቁም ነገን በቃ እርግጠኛ አይደለችም ሴት ልጅ ብቻ ግን የሚያባጣን እግዚአብሔር ትክክለኛ ሰው አጋጥመኝ በእውነት በጣም አንደኛ ጸሎት ነው ዋናው። ጸልይ ድሮ ከልጅነታችን ጀምሮ እንጸልይ ነበር። ይገርማል እግዚአብሔር እንዲላችሁ ትክክለኛ ሰው ሰጣችሁ እውነት ጸልዩ። ሚስት ከእግዚአብሔር እንደሆነች ባልም ከእግዚአብሔር ነው። ሁለቱም ከእግዚአብሔር ናቸውና ዋናው ጸሎት ነው። እግዚአብሔር እና የተሻለ ከምትሉት በጣም የተሻለ አለው ሁሌ ባይዘው በሁሉም ነገር ማለት ነው። በጓደኛ ብትሉ በቃ በኤቭሪቲንግ በስራ በምንም ይሄ የተሻለ ነው ከምትሉት በጣም የተሻለ አለ። ዞር ብላችሁ መሄድ ነው እልፍ ስትሉ ይገኛላችሁ የሚባለው እንደዛ ነው። አይስዌር እና በጣም የተሻለ ወይኔ እንደዚህማ በፍጹም ከምትሉት የተሻለ አለ እና ይሄ የማይሆን ነገር እያያችሁ አትሾደ ቆንጆች የኔ ወዶች ሴቶች በፍጹም አሁን እኛ ነገ ስራ የምንገባ ሰዎች ነው እና ብቻ እኛ አሁን ብቻችን የምናወራው ነው። ቆይ ለምን እነሱም ይስሙ ብለን ነው እንጂ አሁን ይሄ ሁሌ ውይይታችን ነው በቃ እና በዛው እንድትሰሙ ነው እንጂ የራሳችን ታይም ብለን ዘግተው ነው ነበር ካሜራውን ግን ተሰሙ ብለን ነው። ግን መስማት አለብን ኬዝ አንድ ሰው ተሰማኝ ነው ይሄንን በዚህ ሰዓት መስማት ያለበት አንድ ሰው ከሰማ ነው ከተጠቀማችሁ ወደፊትም ምናልባት ከ10 ዓመትም በኋላ ብታዩት ምናልባት ይጠቀማችሁ አይጠፋም እና በሚለው ነው እንጂ አሁን 24 እኛ ሁሌ ስንገናኝ እንዲህ ነው ቁጭ ሜርሲ ምን ፍለፊት ይሄ አንቺ እንጂ አፈልጊ ነው እንዲህ ነገር እንደሚፈልግ ሰው ይገኛል ዛፍ ማለት ነው። አንቺ
እንዴ አሁንም ይዞር ከናይ ይኸው ብላኝ አዞረች ያዩ ነበር ሻሎ ዋው መጡት ያልሽ እኮ በእውነት ምን ነበር የሚመጣ እኔ እንደዚህ ለፎቶ ላንሳሽ አሁን ሜጃችን ደርሷል ግን በቀን ስንቴ ነው እንቀባው ይሄን ነገር ወስማም እንዴ ስናወራም ብለዋለን ጥሩ አይደለም እኮ ሹፌሩ እንዴት ነው ፈርሰስ ብሎ የሚነዳው በእናትሽ ሻወራ በቃ እነሱን በማየት እንትን አለሽ አና እኔ አሁን ቆንጆ ከሆነ በቂ ነው። እኔ ግን ሰው ሁሉ የሚወንድም ይያሰኝ ማለት በተቃራኒ ነው መስለኝ። እኔ አሁን ጠይም ወንድ ቼክ ምን እንደማያርገኝ ነው በቀር ግጠኛ ባሽ እንዳው ብቻ ጠይም ወንድ አትወጂ አንቺ ኢትዮጵያ ሌላ የለም እግዚአብሔር የለውም አልሽ እንጃ አይደንቲቲ ሊኖር ይችላል ግን አልፈልግም። እግዚአብሔር ነው ታይ ከእግዚአብሔር አይ እግዚአብሔር እዚህ ከሆነ ሲያዘጋጀልሽ አይ ከዛ ያርግልኛ ምን ችግር እዛው ሰደደ እኛ ጋር እኮ እንስማማ ነበር በደንብ ነው። እሺ ጨርሰሽ እዛው ሰደኝ ይሄው አሁን